መርፌን ሶሪ በፊት መርፌውን መጠይቄን ስም መርፌ ይኸውልሽ አንዱ እዚህ የሚሸጠው እዚህ ሀገር ካታ ጠይቄ ፋርማሲ 1600 ሪያል ነው። የዚህ ሀገር 1600 ሪያል በዶላር ስንት መሰለሽ? 1350 ዶላር ነው። 350 600 ደግሞ ወደ ዶላር የቀየረው ነው። በዶላር ልንገርሽ ግን ደብሊው ቤታ ይሄ በጣም ከባድ ፕሮግረስ ነው። አልነበረም አላልኩኝም ካልኩም ደጋልኩኝ ጋይስ 60 ፓውንድ መቀነስ 60 ፓውንድ መቀነስ በጣም ትልቅ ፕሮግረስ ነው። ካልኩኝ ደጋልኩኝ ደብሊው መልሴ ነው። እኔ በዶላር ቤታ 450 ዶላር ነው እዚህ። አው እኮ ውድ ነው እኮ አልኩሽ። እናንተ ጋር ስንት ነው አንዱ? እኛ ጋር 450 ዶላር ነው። በአንድ አይደለም ምን የምገዛው ሀቢባ፣ በአንድ አይደለም። አንድ ፍሬ አልገዛም ነው። አንድ ፍሬ አልገዛም ነው። ከዛ መጀመሪያ ግን ልጀምር ዶዙ 5 ነበር ሀቢባ፣ 5 ነበር። ከዛ 10 አደረኩት። ከዛ 15 እንደዛ መጀመሪያው ማለት ነው የሚፈቅድልሽ። አረ በራሴ ምን እንደ ሳይድ ኢፌክቱ ምን አድርጎሻል ራሳቸው ሲጠይቁኝ ድካም ካለ የማቅለሽለሽ የማስመለስ ናዣ ምናምን የማስመለስ ነገር ምናምን ካለሽ እሱ ይሄ በቃ ያለ ነው ግዴታ ነው። ከዛ ጨምሩልኝ ዶዙን አልኳቸው። ለውጥ ማየት ፈልጋለሁ። 30 ዶዝ ሰጡኝ ሁለተኛው ዙር ላይ ማለት ነው። እኔ ፋርማሲ ግን በመጀመሪያ ግን ሀቢባ በመጀመሪያ እንትን ተሞከርሽ ግን ለውጥ ታያለክ። አይዛቅ ያውራ በሳምንት ስንቴ ነው የምትወስዱ ነው የምልሽ? ይሄ መርፌውን አንዴ ግን ቀንን ማሳለፍ የለብንም። ለምሳሌ አሁን ሮብ ከወሰድክ ሮብ መውሰድ አለብን። ከዛ ሳምንቱ ሙሉ በቃ አፕታይትሽ ይጠፋል፣ ይዘጋል። ግን ሳምንት አንድ ብቻ ነው የስ በየቀኑ መስሎሽ ነው ቢባ በየቀኑ ምሳ ሰዓት ላይ አንዳንድ የሚወቃ መስሎኝ አይደለም። ለምሳሌ በዚህ አርብ ከወሰድሽ ማለት ነው በወር 4 መርፌ ነው ያለው። በወር 4 እኮ ይኸውልሽ እኔ ፋርማሲ ሂጂ ጠይቂ ሄደሽ ተመርምረሽ ጤናሽ የሚፈቅድ ከሆነ ነው የሚሰጥታል። የስኳርሽ ምናምን ችግር ተመርምረሽ ዶክተር አማክረሽ ተመርምረሽ ነው እንጂ ዝም ብሎ አይሸጥም ማለት ፋርማሲ ሂጂ ዋጋውን ያወቁት አይሸጥም። ትክክል ነው። ቴንክ ዩ ማህሌትዬ፣ ቴንክ ዩ ሶ ማች አጣርተሽ ምናምን ደብሊው ማህሌት በሉልኝ። ቴንክ ዩ ሶ ማች ማህሌት፣ ቴንክ ዩ ርብቃ ሰብለ ኢትዮ ጫን ያለው ሰሊኔና ነውና ቴንክ ዩ ሶ ማች ማህሌት ጋይስ። ደብሊው ማህሌት በፋሚሊሽ ራሱ ይጠይቃሉ፣ ዲያቤቲ ምናምን ይጠይቃሉ። ግን ስማ አይዛቅ እኔ ማስታውሰው ማለት ነው የመጀመሪያ ጊዜ ለውጥ ያየሁት በምን ታውቃለህ? ኤግ ዳይት የጀመርኩ ጊዜ ማለት ነው። የእንቁላል በጣም አምንበታል። የእንቁላል ዳይት ስንት እንቁላል በቀን? ቁርስን 3 እንቁላል ወይ ቅቅል ትበላለህ ወይ እንቁላሉን እንትን ትላለህ። ከዛ አፕል 1 አፕል፣ ከዛ ኦትስ ጠዋት ኖ ግሪን ቲ። ከዛ ምሳ ላይ አሁንም እሱን ትደግመዋል። እራት ላይ ደግሞ አፕሉን ታወጣዋለህ። ከዛ ግሪን ቲውን ታወጣዋለህ። ከዛ እንቁላልና 2 እንቁላል ታደርጓል። እየቀነሰ ነው የሚሄደው ማለት ነው። ይሰለቻል። እንቁላሉ ቢጫ ወጥቶ አይ ሙሉን መብላት ትችላለሽ ሀቢባ፣ ችግር የለም። 10 ፓውንድ ቀነሽ በዛ 10 ቀን ውስጥ ወይ ለውጥ አይቻለሁ። አንተ በ10 ቀን ለውጥ አይቻለሁ። 10 ቀን እኮ ነው ሀቢባ እንቁላል እንዴ 10 ቀን ነው። ምንድነው 10 ቀን ሙሉ ቁርስሽን አለ ለምሳሌ 3 እንቁላል የተቀቀለ 3 እንቁላል የተቀቀለ ከፈለግሽም ደግሞ ዘይት እንትን ሳትይ ገለብ ማድረግ አለ። በባዶ ወይስ በዳቦ? እንዴ ዳቦ ካርብ እንዴት ነው የምታስቢ? ዳቦ እንዴት ነው የምትበይው? ብራውንም ቢሆን ዳቦ እኮ ያወፍራል። ዳቦ ፓስታ አይገባም ጭራሽ አታስገቢ ማቢያ። ጭራሽ በዳቦ እንቁላል አጽሙ ክትፍ ማድረግ ቆስሽ በዳቦ እየበላሽ ምንም አይነት ዳቦ ግን ኢነርጂ ግን አልነበረሽ። የገብስ የለ ጥቁር ዳቦ ነጭ ዳቦ የሚባል አይገባም ሀቢባ። ኢነርጂ 3 የተቀቀለ እንቁላል ርብቃ ሶስት የተቀቀለ እንቁላል ቁርስ ከምን ጋር የሚጠጣ ምን? ግሪን ቲ እና 1 አፕል ሙሉ አፕል 1 አፕል 3 የተቀቀለ እንቁላል እና ግሪን ቲ ቁርስ። ምሳስ 2 እንቁላል እና ተቀንሿለሽ አንጀትሽም ማለት ነው። 2 እንቁላል እና 1 አፕል እና አሁንም ግሪን ቲ ትጠጫለሽ። ሶስተኛ ላይ ማለት ነው አፕሉ ይወጣና አፕሉ ታውጭና ኦትስ ታደርጊያለሽ። ኦትስ አድርገሽ ማለት ነው አጃቃለሽ እሱንና እሱ ላይ ምን ነገር ኦትስ እኮ እንደ ቆሎ ባለው ወይንስ በወተት? ኦትስ በወተት እንጀራ ደስ ይላል።
አራት ከችም የምን ወተት ነው አቢባ? እንደው በቃ ራስሽን በምን ይበላል? አታስገቢም። ትንጥዬ ማር አድርጉ ይላሉ። ትንጥዬ ማር አድርጉ ይላሉ። ተደረቁ ቤታ ካለሰለሰ በወተት በውሃ ነው የምታደርጊው። ኦት በውሃና ትንጥዬ ማር እራት ኦትስ ማድረግ ትችላላችሁ። ዳይቱን ላሳያችሁ። እሺ እራት ላይ ማለት ነው። እራት ላይ ኦትስ በትንሽዬ ማር እና በውሃ ማር ሁሉ እንትን ጠብታ ለጣዕምሽ። እኔ ግን እንደማረግ ማር ስለማንችል በአፕሉ እያረኩ ነው የምበላ የነበረው ለጣዕሙ። እራት ላይ ማላፕሉ አፕሉን ትከቻለሽ። ግን እንቁላል አንድ ነው ማታ የምትበያት ቅቅሏል። የሚጠጣም አለ ግሪን ቲ ምን የምጠጪው የለም አቢባ። ግሪን ቲ ያው ትጠጫለሽ። እሱ ሁሌም ትጠጫለሽ። ሁሌም መጠጣት አለብሽ። ስለዚህ ለ10 ቀን ራሷን እየተንከባከበኝ ነው ጋይስ። ልጽፈው ነው ለወደፊት እኮ ነው። አፕል ሌላም ፍሩት መጠቀም ብሉ ቤሪ ይቻላል። አረፈ ውሰንተው ብሉ ቤሪ አፕል ልንጨነቅ ኤኒ አፕል ሬድ አስፈቀች ልንደረግ ቤታ አሁን እሱን 10 ቀን ሌላ ነገር ሳትቀላቂ 10 ቀን እሱ እንዳይት አድርገሽ ስንት ኪሎ አየሽበት ለውጥ? አላስታውስም፣ ግን ለውጥ ታያለሽ። በጣም ነበር የከሳሁት ለእኔ እስኪገርመኝ። ግን እንቁላል አንገሸገሸኝ አይዛቅ እንዲህ በቃ እንቁላል እስክጠላ ድረስ አቢባ እንደዚህ በቃ ሲሸተኝ ጉድ እስኪያል። ከዛ ካርኒቨር ዳይት የሚሉት አለ። እሱም ደግሞ ማለት ነው አቢባ አሪፍ ነው። ምንድነው ካርኒቨር ዳይት? እስቲ ኤክስፕሌን። ካርኒቨር ዳይት የሚሉት የስጋ ውጤት ኢትዮጵያ የምትለው የለም የስጋ ውጤት እሱም ብቻ መጠቀም አቢባ ታደርጊያለሽ። ዳይት አልፈልግም ብለሽ ባለፈው እንጀራሽን ጥቅልል አድርገሽ አልዋጥሽም እንዴ? አሁንማ አልፈልግም። መቼ መሰለሽ ሜቢ በኋላ 40 አይ ቲንክ 40 ሚሊግራም በሳምንት መሰለኝ። በቃ እንትን ብዬ ነው ሜክ ዳይት 2 ዊክስ ይላል እዚህ ጋር። ሶ ሙንጃሮ ምናምን ያልሽው ሬኮመንድ ታደርጊያለሽ ለሰው? አረጋለሁ ግን እንዴት ነው ቤታ ከጎግል ላይ ነበር የወሰድሽው ማለት እዚህ ቲክቶክ ላይ በጣም እንትኑ ነው አበሾች ሁሉ ቫይራል በጣም ወጥቶ ምንድን ነው ይሄ ነገር ብዬ ነው የጀመርኩት። አቢባ ታስቀኛለሽ። ኤግ ዳይት እስኪ ሰማ በጣም ደግሞ እንትን ኪቶ ዳይት የሚሉት ረብ ኢየሱስ ክርስቶስ። አንደኛ እሱን በደንብ ዳጎስ ያለ እንትን መኖር አለበት። ሁለተኛ ኩክ ለሚያደርግ ሰው ነው ኩክ ማድረግ አለበት። እሱንም ሰርች አደረግ ነበር ኧረ ምን ይሰራልሻል? ይቅርብሽ። አታረግም አቢባ። እስኪ ገና ቆይ ተረጋጊ። አይስዌር እኔ ወደፊት እናወራለን። አንድ ቀን እኮ ነው ስማ እኔማ የዳይቱ ጊዜ እኮ በጣም ብዙ ሞከር። አቤት ግን እግዚአብሔር እንደው የማይለወጥ የለ። የዋተር ፋስት ማለት ነው። ቴንክ ዩ ማይ ጋይስ ጊቭ ላቭ ቱ ማህሌት። እሺ ቴንክ ዩ ሶ ማች። እሺ አንተ ስማ ይዛል ዋተር ፋስት ላደርግ ብዬ ማለት ነው የውሃ ቀን ላይ ውሃ እየጠጣው ከረምኩና ቤት ውስጥ ምን ይመስል ጥብስ ተሰርቷል። ሩሜት ይሰራል ሰርትረት ብሏል። ሶስተኛ ጠብቄ ልክ ጋይስ እንጀራውን ሌሊት ላይ አልኩ አንዴ ሰዎች ማሌት አቤኒ ርብቃ ሰብለ ሀዩ ኤንዞ ሰሊን አናሚያ ኤንሪች ጋይስ አንዴ ጊቭ ላቭ ምን አባቱ ኪቶ ዳይት ጋይስ ቴንክ ዩ ሶ ማች ማይ ደብሊው ማሌት ኪቶ ዳይት አገኘው። ለሱ ካርኒቨር ዳይት አሪፍ ነው። ሞዴሬት ፕሮቲን እንትንስ ሶ ካርብ ከታዎች ስታረጊ ኢነርጂ ክራሽ ምናምን እንዴት ሆነ? እንትን በይል ልንገር ካለ ለምሳሌ ማለት አንደኛ የሚጎዳው ይሄ እንትን የምንለው ነው። ይሄ ስናክ ምናምን እያሉ የሚጠቀጠቁት ነው። በሱ ፋንታ ፕሮቲን ባር አሉ አይደለ? እነዚህ እነሱን ምናምን መብላት ፍሩት መብላት ምናምን ራሳቸውም የኢነርጂ ይህንት የሚበጠበጠው የለ ምንድን ነው ጋይስ የሚሉት ፕሮቲን ሼክ ምናምን እነሱን መውሰድ ምናምን በመሀል ማለት ነው። በጣም ሰው ይጎዳል። አሁን ይሄ ስናክ ምናምን እያሉ መብላት ችብሱንም ምኑንም እኔ እኮ እሱ ነው የገደለኝ እኮ አይዛክ ስኳር እኮ ነው ካርብስ ፕላስ አሁንም እኮ ባሳይ ቤቴ እኮ ኬክ አለ ትልቅ ኬክ አለ የታሸገ ምግብ ደግሞ ስለሆነ እናንተ ጋር በቃ ያለው ሶዲየም ምናምን ፓፍ ያደርግ ፓፍ ይተወኛለች በጣም ውስጥሽ ያለውን ውሃ እንዳለ ድሬን ያደረገውና የሆነ ታባብጫለሽ እዚህ ጋር ፓፍ ያደርግሻል። ብቻ እሶ ባ ዋተር ፋስት ጋይስ ዋተር ፋስት ላይ መጥፎ ነው።
ዲቶክስ እኮ ነው የምታርጉ ላይ 7 ቀን ምግብ አትበሉም። 7 ቀን ውሃ ብቻ ነው የምትጠጡ። ማህሌት እያየሻት ማረፍ አለባችሁ። ላይክ ይከብዳል። ኖ ፉድ 7 ቀን ቆየሽ ወተት ራሱ ወርፈስ እኔ 7 ቀን የምቆየው ማነኝ እኔ? ሜቢ ይኸውልሽ መቆየት የምችለው ላይፍ አልገባም፣ ከቤት አልወጣም፣ ተኝቼ ውሃ መጠጣት ብቻ። ያ ሪቴን ያደርጋል። ማይ ባድ ቴንክ ዩ ማይዬ። ተኝቼ ውሃ ብቻ መጠጣት ሆነ ጋይስ። ቴንክ ዩ ሁለት ማይዎች። ቴንክ ዩ ጋይስ 8 ፍላወርስ ይመለሳል። ዲቶክስ ለማድረግ እና እኮ አንጀትሽን ለማጥበብ እኮ ነው። እንትን ተጠቅሜ ነበረ። ምን መንጃራ አልኩኝ እናት ኦዘምቢክ ዘብታይር የሚሉት እሱን ለ2 ወር ተጠቅሜ። ምንድነው የሚያደርገው ነገር ያከሳል። በቃ 2 ወር ምንድነው ለምን የሚዋጥ ነው? ምንድነው የሚወጋ ነው? አይንሽን አፈዘዘብሽ። ከዛ ተውሹ። ከዛ 2 ወር በጣም እዚህ ሀገር ሁሉም ሰዎች ነው አበሻው ምኑ የሚጠቀመው፣ ግን እኔ ሳይድ ኢፌክት አላቸው ማለት ነው። ይሄ ከፋ ምናምን ሳይሆን የኔ አይኔን ቪዥን እያየው አለ አይዛቅ በዚህ ልብኛ ግራ ቢገባኝ ገባውኝና ቲክቶክ ላይ ምናምን እያየው ከስነግራቸው ወዲያው ነው ያቆምኩት። 60 ፓውንድ 2 ወር ተጠቅመው አቆምኩ። ደግሞ ወጪ ይጠይቃል። 2 ወር ብቻ ተጠቅመሽ እንዴት እንደዚህ ያከሳሽ ታዲያ? ከዛ በፊት እንትን ብያለሁ። ይሄ ካርኒቨር ዳይት አንድ እንትኑን በይ ዳይት ወስጃለሁ። እንዴ ዝም ብዬ እኮ ሀቢባ እኔና እኮ ኪዳኔ ሳንጣላ በፊት እኮ ነው የጀመርኩትኝ እኮ ዳይት። እሷ እኮ አንድ ጊዜ የሆነ ቪዲዮ ካያችሁ እኔ ምናምን ተሰጥቶ ቆሜ ቀይ ልብስ ለብሼ ስዘል ነበር። ያኔ ሰሞኑን ነው የጀመርኩትኝ። ስሚ ቤታ አንዴ ዳይት የሚያስፈልግሽን ዶዝ ያህል ሳትወስጂ አይንሽን ስላፈዘዘብሽ ስታቆሚ ሰውነት ሻይ ሞክሪያለሽ መልሰሽ ይመለሳል። ግን ሜንቴን ማለት አሁን አንቺን ትማረጋለሽ። ገባሻ? ሰውነትሽ መንጠበቃለሽ። ለምሳሌ ወይኔ 2 ወር 3 ወር በ3 ወር ስታይ ሀቢባ ትያለሽ ቶሎ ክስት ያደረግሻ። ከዛ ቢያንስ 6-7 ወር መጠቀም አለብሽ። 8 ወር በደንብ ቋሚ ሆነሽ ማለት ነው። ገንዘብም ካለሽ ቋሚ ሆነሽ። ከዛ ግን ልክ ስታቆሚው ግን መክሳቻቸውን ያዩና ማለት ነው ሀቢባ ይበላሉ። ድጋሚ ይመለሳል። ላይ እንትንሽን ሜንቴን ማድረግ አለብሽ። ሰውነት ላይ አበላልሽም ምናምን ማሰብ ደግሞ መርፌው ስለተወጋ ብቻ ለማይዛግ ስለተወጋ ምናምን አይደለም። ዋክ ማድረግ አለብሽ። ውሃ መጠጣት አለብሽ። ብዙ ፕሮቲን ካርብ ማውጣት አለብን። ዝም ብለክ መርፌውን ብትወጋ ለውጥ የለውም። እስቲ አንዴ ዳይትሽን አስረጅን። እስቲ ዳይትሽን ግን መርፌው የሚረዳው እኮ ምግብ ስለሚዘጋሽ አሁን ምግብ ራሱን መቆጣጠር ሀቢታይች ነው። መርፌው የሚዘጋ ምንድን ነው? አይዛ የምግብ ፍላጎትን ይዘጋዋል። ስለሚዘጋው አትበላም። በቃ ፍላጎት አሁን ለምሳሌ እኔ በፊት በገፍ እንዲያቅርበ የምትበላው ማለት ነው ፖርሽን እንዲህ ነው መጠኑን እየቀነሰ ሄድና ትንሽ መብላት ትጀምራል። ትንሽ ስትበላ ደግሞ ያገኘውን አይደለም ፕሮቲን እና የስ ምንድን ነው ካርብ ታውጣ። በቃ ዳቦ ፓስታ ምናምን ታውጣለህ። ካርብ ሆኑ ግን ማለት ነው። እሺ በቀን ስንት ትበያለሽ? ይኸው አሁን እያይ ጠዋት ጅንጀር ጠጣው እንትን ቺያ ሲድ ጠጣ ነበረ። አፕሳይዶ ቪኒገር አለኝ። አሁን አለፈኝ ሰዓት። አፕሳይዶ ቪኒገሩ ምንድን ነው የሚያደርግልሽ? የጋሚ አለ። እሱን ምን እሱ አፕታይትሽን ሰርፕረስ ያደርገዋል? አዎ ይቀንሰዋል። የሰውነት በፊት የሚጠጣውን ነበር ማለት ነው። አሁን ግን በጋሚ ነገር መጥተዋል ማለት ነው። አፕሳይዶ ቪኒገር በጋሚ መጣ። አዎ የመጣዋል። አዎ እልክልሻለሁ። እሱ አለ ቀላለሁ። በእሱ ታደርጋለህ። ከዛ ምግብ በቀን አንዴ ነው የምበላው። ውሃ እንደውም እኔ መጠጣት አቁሜያለሁ። ስንት ካሎሪ እንደምትበይው አንተ ቀሽ በቀን ስልክ ላይ ምናምን ታያለህ። ያ ስንት ካሎሪ ነበር አንቺ በቀን የምትወስጂው? ወይ በስመ አብ በምን ቤታ ድክም ለማትበይ ድካም አይሰማሽም? ሰብለ ዶት ሰሊን ሴና አናሚ ግን ይኸውልሽ ሀቢባ ልንገርሽ፣ አንጀትሽ እንዳስለመርሽ ነው። አሁን በፊት ማለት ነው አይዛቅ ምግብ እኮ አልበላም። ጣፋጭ ስለምበላ አንጀቴን አሰፋው። ከዛውን ግን እያጠበበ ትንሽ ስበላ ፍላጎቴ እየቀነሰ ቅድም ራብ ብሎ ነበር ሀቢባ ብሎ ነበር። አልበላ ረሳሁት። አሁን በቃ አይርበኝም። በጣም ኤክስፔንሲቭ ነው ሙንጃሮ ምናምን ያልሽው ነገር
አሁን 2 ወር ተጠቅሜ እናቴ ቤቴ እንዳያራቁ ተውኩት። ያው ጧት በራሳቸው እንደዚህ ውስጥ በራሳቸው እንደዚህ የሚሸጣለች ጧቷን በባዶ ወደ ይጠጣል። ምንድነው እሱ? አሁን ጂንጀር ቲምሪክ ምናምን አንድ ላይ ማለት አላቆም ካለች ስፕሪት ቤታ ስንት ካሎሪ ዴፊሲት እንደነበርሽ አታውቂም? ኖ እንትን እንደዛ አላውቅም ነበረ። ያ ግን ራሳቸው የሰጡኝን ስላለ አንዳንዴ ነበር እያየው። እንደውም እኔ ብዙ እንትን አልልም። ዴቪድ ነበር የሚነግረኝ። አንዳንዴ እያየው በቃ እኔ ማስበው መጠኔን ነው ገባክ? ላይክ በራሴ እየመጠንኩኝ ፕሮቲኑን አደርጋለሁ። በቃ እንደዛ ያደረኩ ከዛ ቬጂ ምናምን ነገር ብሮኮሊ ምናምን ክሬዚ ፕሮግረስ በጣም ደብሉ ያምር። መጀመሪያ ግን የጀመርኩት አይዛቅ ላለማውሸት ኤግ ዳይት ነው መጀመሪያ የጀመርኩት። አስታውሳለሁ 10 ቀን ኤግ ታያቸው እኔ ስለዘጋሽ ምግብ ቶታሊ ስላቆምሽ ነው እንደዚህ። አይ ኖ